الحمد لله والصلاة والسلام على رسول الله صلى الله عليه وسلم أما بعد السلام عليكم ورحمة الله وبركاته أمان يهون السيت الله نمتفرا يقدم توچان يسلفوچن قدانا يمتكتل سيت لسوا عند ذئب مسالة يهون وند انديه لاتل قال لها أحبك أودشالله أفقرشالله هالات قالت وماذا بعد تادا كذابها لس من يهون اللالتو قال أريد أن أراكي يو عندما ودش عندما فقش كترداش ما تجنينتن عندنا ورا فلقالله عنشل من ملكة فلقالله هالات قالت الصمالج وماذا بعد كزيان بحالس من اللي هنو قالتو قال الصمالة سأخذك إلى مكان بعيد لنتسلى رأ كزيان بحالا ما كايوش كتجنين بحالا عندنا نزنانا عندنا نتعود فتاة عندنا ودهنا وتيجي هدالله قالت قالت كزيام عندي هالتشو السوا وماذا بعد كزيام بحالس من دنيمي هنو قالتشو قال السم عندي على سأخذك إلى شقة صديقي لنتسلى عبري ጓደኞቼ ጋር እንሄዳለን ጓደኞቼ በጣም የሚወዳቸው አሉና እነሱ ጋር እንዝናናለን አንቺንም አዝናናሻለሁ አላት ያ አላህ قالت እሷም እንዲህ አለች ለደየ ፍክረቱን ጀሚላ ይሄን ካልከኛ ይቀርማ እኔም ጥሩ ቆንጆ ሐሳብ አለኝ እኔ አድምጠኛ አለችው قال እሱም አለ وهو بقمة الفرح وما هي እሱ በጣም ተደስቶ በቃ ተሳካልኝ ይዣት ልሄድ ነው ልዝናናባት ነው ሲል ምንድነው ይሄ ያንቺ ሐሳብ አላት قالت እሷ ምን እንዲህ አለችው سأذهب معك إلى آخر الدنيا لكن بشرط አንተ ወደ ፈለከው ልሄድልህ እችላለሁኝ ጫፍ ማንንም የማይብን ቦታ ልንሄድ እንችላለን ልንዝናና እንችላለን አብሽር ነገር ግን አንድ መስፈርት አለኝ አለችው እሱም ምንድነው መስፈርቴ አንተ أخذ أختك معنا ليتسلى بها صديقك አህተህን ያንተን እህት ይዛትና አብራን ትሄዳለች ከዛ አንተ በኔ ስትዝናና አንተ በኔ ፈታ ስትል ባንተ እህት ደግሞ ጓደኛ ፈታ ይልባታል ይሄን ከተስማማ አብረን የፈለክበት ቦታ መሄድ እንችላለን አለችው የዚህን ሰዓት فسكت وانزل راسه خجلا በህፍረት በውርደት አንገቱን ቅርቅር አድርጎ ዝም ጸጥ አለ فقالت كزيام من دهالتشو باستهزائين بما شوف ملكو اذهب واحلق لحيتك هدنا سمه اللاجو والبس ملابس اختك እንደዚሁም ደግሞ ወልበስ ملابس اختك የህትህን ልብስ لانك لست رجلا አንተ በፍጹም ወንድ አይደለህም ሴት ነህና የሴትን ልብስ ልበስ ጺምህንም ላጨው አንተ እንዴት ወንድ ትባላለህ አለች ያ አላህ فانتم تريدون فتاة بطهارة سيدة مريم رضي الله عنها እናንተ ሴት ልጅ የምትፈልጓት እንደ መርየም ንጽት ብላ ከወንጀል ንጽት ያለች ወንድ ያላየችውና እንድትቀርብላችሁ ነው وانتم بقذارة ونجاسة فرعون እናንተ ግን እንደ ፍርዓውን ቆሻሻ ስራ እየሰራችሁ እናንተ ደግሞ እንደ ፍርዓውን መጥፎ የሆነ ነጃሳ ይዛችሁ ነገር ግን እናንተ ደግሞ የምትፈልጉት ከሴት ቆንጆ ሴት እንደ መርየም ንጹህ የሆነች ትላላችሁ ያ አላህ ነገረችው ደና አድርጋ ያ አላህ አስረዳችሁ ይሄ ነው እንግዲህ ሴት ልጅ ወንድ ልጅ እንዲህ ወደ መጥፎ ሲጋብዛት ተታላ በትንሽ ጥቅም ተሸውዳ ለአንድ ቀን ስሜት ብላ ራሷን ማርከስ የለባትም ምክንያቱም አንዳንድ ወንዶች ምን ይላሉ ብዙ ጊዜ አብረዋት ብዙ ነገር ካሳለፏት ሴት ጋር ይለያያሉ ለምን ተለያያት ሲባል ሐለ ትዳር እኮ አትሆንም እሷ ይላሉ ያ አላህ ከዛ ምን ይላሉ እነሱ ወንጀለኞች ሆነው ዝሙት ላይ ስንት አመታትን ቆይተው እጅግ አላህን ሲያምጹ ቆይተው ስንት ሴቶች ጋር ሲማግጡ ቆይተው ነገር ግን እሷ ምን ይላሉ እስኪ ላገባ አስቤያለሁ ቆንጆ ሴት እስኪፈልግልኝ ይላሉ ቆንጆ ሴት እስኪፈልግልኝ ይላሉ ያ አላህ እስከዛሬ የነበርካት አብረህ እንደፈለክ ስትሆንባቸው የነበሩ ሴቶች ታረካቸው ከነሱ አንዷን አታገባም እንዴ ሲባል እሱ ምን ይላል የዚህን ሰዓት እነሱማ ለትዳር መች ሆኑና ከኔ ጋር ዛሬ ከማገጠች ነገ ደግሞ አግብቻት ከሌላ ጋር እንደማትማግጥ በምን አውቃለሁ ይላሉ ስለዚህ ሙተነቂባህ የሆነች ሙተጀልቢባህ የሆነች ራሷን የጠበቀች ወንድ ጋር ተገናኝታ የማታቅ ሴት ፈልጉልኝ ይላል ያ አላህ ሴቶችን ሸውደው በመጥፎ ወጥመዳቸው ያስገቡና በኋላ ላይ ደግሞ የሚያወግዟቸው የሚተቿቸው ራሳቸው ናቸው ስለዚህ እህት ዓለም አንቺ ዛሬ ወንዶች ሊያታልሉሽ ወንዶች ሊያጭበረብሩሽ ቢሞክሩ እትታለይ አይገባም ማለት ምክንያቱም ክሳራው ላንቺ ነው
ምክንያቱም ነገ ከነገ ወዳሱ እንደ ካልስ እንደ ቆሽሸ ካልስ አውጥቶ ይተውሻል ዘወር ብሎ ያይሽም አንቺ ግን ለዛሬ ደስታ ብለሽ ህይወትሽን በሙሉ ታበላሽዋለሽ ማለት ነው ስለዚህ እንደነዚህ አይነት ወንዶች ልትርቂ ይገባል ምክንያቱም እንደነዚህ አይነት ወንዶች ተኩላ ናቸው ነገር ግን የበግን ሽፋን ለብሰው ነው የሚመጡት እንደ በግ ነው ተላብሰው የሚመጡት ገራይ ይመስላሉ ነገር ግን ኃይለኛ ተንኮለኛ ናቸው መጀመሪያ አካባቢ ይለምናሉ እባክሽ እኔ እኮ ዲን አለኝ አላህ ካለ ልንጋባለን መሳሰሉትን ይላል ነገር ግን እሳ የሚፈልገውን እስኪያገኘ ነው ካገኘ በኋላ ወላሂ ዘወር ብሎ ያይሽም ወላሂ በፍጹም ለትዳርም አይመኝሽም ምክንያቱም እንዴት ሆኖ ለትዳር ይመኝሻል አንቺ ይሄን ያክል የተከበረ ሰውነትሽን አላህ ያከበረው ሰውነትሽን በዝም ብለሽ በተራ ነገር በአንድ ቀን በሁለት ቀን ያ አላህ አስረክበሽው ሽማግሌ ሳይልክ አባትሽ ጋር ሳይመጣ ኒካ ሳይታሰር ቁርአን ሳይቀራ እንዴት ነው ያ አላህ መስፈርትሽን ሳትነግሪው ዝም ብለሽ በተራ ጅንጀና እንዴት ወደሱ ትይጃለሽ ስለዚህ አላህ ልንፈራ ይገባል ወንዶች ሴቶችን በማታለል ላይ ልንጣመዳ ይገባም አላህን ልንፈራ ይገባል በእህታችን ሲሰራ የማንወደውን እህታችን ጋር ሲፈጽም የማንወደውን በእኛ በሙስሊም እህቶቻችን ላይ ልንፈጽም አይገባም እህቶቻችን ያልሆኑ የሆኑ አካሎች ላይ ልንፈጽም አይገባም አላህን ልንፈራ ይገባል እህቶችም ጠንቃቃ ሊሆኑ ይገባቸዋል ጠንቀቅት ይገባል ምክንያቱም ዛሬ ምናልባት ደስተኛ ነኝ ብለሽ ብታስቢ ነገ ከወነገ ወዳ ይቆጭሻል ስንት እህቶች አሉ ባሳለፉት ነገር የሚቆጩ ምርጥ የሆነ ባል ያገባሉ ከዚያም በኋላ ምን ነው ያን መጥፎ ሰዓት ባላሳለፍኩ ኑሮ ምን አለበት ክብሬን ለባል ሰጥቼ ቢሆን ስንት የሚጥጥፋሉ አንቺም ከነዛ እንዳትሆኚ እንደዚሁም አላህ ተባረከ ወተዓላ በወንጀልሽ እንዳይቀጣሽ ማድረግ ያለብሽ መጠንቀቅ ነው ማለት ነው የተለያዩ ጩሉል የሆኑ ወንዶች እንዳታለሉሽ ጥንቃቄሽን መያዝን ያለብሽ አላህ ተባረከ ወተዓላ ሰምቶ ከሚጠቀሙት ያድርገን ወሰለላሁ ወሰለም ወባሪክ አላ ነብይና መሐመድ والله اعلم والسلام عليكم ورحمة الله وبركاته